በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሃይማኖቴ ሲሉኝ ግራ የሚገባኝ ተነካብኝ ሲሉኝ ድንግርግር የሚለኝ ዛሬ ቢመጡብኝ በእናት በማጀቴ ውርር አረገኝ ነዘረኝ ካንጀቴ ያጣሁት መሰለኝ ማህተቤን ካንገቴ በአንዲት ቤተክርስቲያን እናምናለን ብላ በመግባር አንጻ ጥበብ አጎናጽፋ አብልታኝ ስጠግብ ነአብሎቱ ብላ እንዴት ጥቁር አለብስ እንዴት አላነባ የአባቶቻችንን ትእዛዝ እፈጽማለሁ የአባቶቻችንን ትእዛዝ እፈጽማለሁ። ክርስቲያኖች የመጨረሻው ለሃይማኖታችሁ ላልቅስ ካላችሁ ከዚህ በኋላ ሌላ ድል የለም። መረጋጋት አይ ወደፊት ጾማለሁ ወደፊት አለቅሳለሁ ችግር የለም። አሁን እቺን እንለፋትና በቀጣይ ግን በደንብ ጾማለሁ ምትል ሰው ካለ ቀጣይ ሃይማኖት የለም። ሃይማኖትን ወይ የምትፈርሰው ወይ የምትድነው አሁን ከፈረሰችም አሁን ትፈርስና ድጋሚ የምትጾምለት ሃይማኖት የለም። ከዳነች አሁን ድና ነገ ከነገ ወዲያ በደንብ ትጾማለህ። እናንተ ናችሁ ልብስ የምትመርጡልን? እኛ እናንተን ዩኒፎርም መረጥን እንዴ? ክብር አለን ለመከላከያ ሰራዊት፣ ክብር አለን ለፌዴራል ፖሊስ፣ ክብር አለን። ነገር ግን ቤተክርስቲያናችን ያዘዘችንን አባቶቻችን ያዘዙንን ለብሰን ስንገባ ቤተክርስቲያን ቆማችሁ ጊዜ ሰጠን ብላችሁ አትፎግሉ፣ አትከልክሉ፣ ክርስቲያኖችን አትደብድቡ። እምነት ካላችሁ ትንሽ የመጽሐፍ ቅዱስ እውቀት ካላችሁ አባቶች አዘዙ፣ ልጆቻቸው ታዘዙ። ጥቁር ልበሱ ተባሉ፣ ጥቁር ለብሰው ሄዱ። እኔም ጥቁር ለበስኩኝ። የት አለ እንደውም አለ ጥቁር ለበስኩ። ይኸው ጥቁር ለጊዜው ያለኝ እንትን ስለሆነ ጽሑፍ አለበት። ጥቁር ለብሼ ሄድኩ። ማቅ ለብሼ አልኩ። አይታችሁኛል። አንተ አይደለም ልብስን ትመርጥልኝ። ልትይዝ ትችላለህ፣ መሳሪያ ስላለ ሌላ ነገር አይደለም። ጭራሽ ደግሞ ዩኒፎርም ለብሰው እንዲህ ቦጫጭቃቸዋለሁ የሚል ይሄ ነው በስነ ምግባር የተቃኘ ሰራዊት። የፌዴራል ፖሊስ ልብስ ለብሰው 4 ሆነው እንዲህ ቦጫጭቃቸዋለሁ። በአንዲት ብልቃጥ አሲድ እንደሚቃጠል እንኳን አያውቅም። ለለበሰው ልብስ የኢትዮጵያ ሕዝብ ላለበሰው ልብስ ክብር የሌለው አንድ ወደል ላይ ታችሁታል። ወለጋ ብትመጡ ቦጫጭቃቸዋለሁ የሚል ወደል በሬ። ሰራዊት ቢሆን አልነካውም ነበር። በሬ ነው ይሄ ሰራዊት አሰዳቢ። እንዲህ ብትመጡ ቦጫጭቃቸዋለሁ። አውሬ ነው የሚቦጫጭቀው፣ አንበሳ ነው የሚቦጫጭቀው፣ ከብት ቦጫጭቃቸዋለሁ። በአንድ አሲድ አቃጥላለሁ እኮ በአንዲት አሲድ አቃጥላለሁ እኮ። አንተ ይሄ ሻኛ ተመልከት። የምታስበው በሻኛ ልክ ነው። እንደሱ እንድትሆን አልነበረም ግን የሰለጠንከው። እንደሱ አይልም የፌዴራል ፖሊስ ህግ። በሻኛ አታስብ፣ በቀንድ አታስብ፣ እንደ ሰው አስብ፣ በግራ አታስብ። በጣም ነው ማዝነው፣ በጣም ነው ማዝነው። እንደዚህ አይነት ነገሮች እዚህ ጋር መታችሁ ደግሞ ጮቤ ረገጣችኋላችሁ። ወያኔዎች ጮቤ ረገጣችሁ፣ ደስ አላችሁ። የሰው ደም ፈሰሰና፣ ምክንያቱም ደም ስታፈሱ ነው የኖራችሁት። የሚገርም ግን በድጋሚ 1 ሚሊዮን አካባቢ ደም ፈሷል። ለዚች ለሰራሃት ስራ ድጋሚ ቀን አለ። እኛ ብናልፍ እንኳን ይሄ ቃላችን አያልፍም። አሁን ሰዎች ኮፒ አድርገው ይዙታል። ደም እንዳፈሰሳችሁ በደም እንደተሳለቃችሁ ደማችሁ በድጋሚ ይፈሳል። ማርክ ማይ ወርድ እዚህ ጋር መታችሁ ብትሳደቡ አንድ ደስ የሚለኝ ነገር ምን እንደሆነ ታውቃላችሁ? አንድ ፊልት ለ1000 ዝንብ ነኝ። መዓት ዝንብና ዝንባም እዚህ ጋር መጥተው ቢሳደብ ምንም አይመስለኝም። ዝንብና ዝንባም የተዋህዶ ልጇ ነኝ። አሳድጋኛለች፣ በፊደል በተለያየ ነገር ቀርጻኛለች፣ ሀገር አቆይታለች፣ ሀገር አጽንታለች፣ መስዋዕትነት ከፍላለች፣ ልጆቿን ሰብስባለች። ነገር ግን ዛሬ ልጆቿን ለመናጠቅ በየዙሪያ ያለ ተኩላ ቀበሮ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
ደም ስሬ ኦርቶዶክስ ነው ያሳደገኝ እናት ቤቴ። ዛሬም ለወደፊትም እስከ ለተሞት ያቋሚ አንድ ነው። አንድ ቤተክርስቲያን፣ አንድ ሲኖዶስ፣ አንድ ፓትርያርክ።